በፋርስ ባህረ ሰላጤ አጠገብ የምትገኝ በነዳጅ ሀብቷ የምትታወቅ ጥንታዊ ስልጣኔንና ዘመናዊነትን በአንድ ላይ የያዘች በዓለማችን ላይ ካሉ እጅግ ባለጸጋ ሀገራት መካከል ከቀዳሚዎቹ ተርታ የምትሰለፍ በደቡብ ምዕራብ እስያ ጫፍ ላይ ከኢራቅና ከሳውዲ አረቢያ ጋር ተጎራብታ የምትገኝ አብዛኛው ግዛቷ በበረሃማ መሬት የተሸፈነ ቢሆንም እጅግ ውብ በሆኑ የባህር ዳርቻዎቿና በውብ ከተሞቿ የምትታወቅ አንዲት ሀብታም ሀገር አለች። እሷም ኩዌት ናት። ዛሬ ከአዲስ አበባ በቀጥታ የ3 ሰዓት ተኩል በረራ አድርገን ወደ ኩዌት ዋና ከተማ ኩዌት ሲቲ አቅንተን በኩዌት የኑሮ ሁኔታው ምን እንደሚመስልና የኢትዮጵያውያን ኑሮ በኩዌት እንዴት ያለ ነው፣ የሚገጥማቸው ፈተናና እድሎች ምንድናቸው፣ እንደዚሁም ደግሞ ወደ ኩዌት ከመሄዳችሁ በፊት ማወቅ ያለባችሁን ጉዳዮች በስፋት እንመለከታለን። ጉዞ ወደ ሀብታሙ ሀገር ኩዌት። በቅድሚያ ጉዟችንን የምናደርገው የኩዌት ዋና ከተማ ወደ ሆነችው ኩዌት ሲቲ ሲሆን በኩዌት ትልቋ ከተማ ናት። ኩዌት ሲቲ በፋርስ ባህረ ሰላጤ ዳርቻ የምትገኝ ሲሆን የመንግስት፣ የንግድ፣ የፋይናንስና የባህል ማዕከል ናት። ዘመናዊ ህንፃዎች፣ ሰፋፊ መንገዶች፣ የባህር ዳርቻዎችና ታዋቂው የኩዌት ታወርስ የከተማውን ውበት ያሳያሉ። አብዛኛው የሀገሪቱ ኢኮኖሚያዊ እንቅስቃሴ በዚች ከተማ ውስጥ ይካሄዳል። በተጨማሪም ከተለያዩ የዓለም ሀገራት የመጡ ዜጎች የሚኖሩባት ውብና ዘመናዊ ከተማ ናት። ሰፊ የባህር ዳርቻዎቿ ለከተማዋ ለየት ያለ ድምቀትን ሰጥቷታል። ነገር ግን የኩዌት ትልቁ የተፈጥሮ ፈተና የአየር ንብረቷ ሲሆን በተለይ በበጋው ወቅት ሙቀቱ እጅግ ከባድና እስከ 50 ዲግሪ ሴንቲግሬድ ከዚያም በላይ የሚደርስበት ሁኔታ አለ። ይህ ከፍተኛ ሙቀት የሰዎችን የዕለት ተዕለት እንቅስቃሴ የሚወስን በመሆኑ አብዛኛው የከተማዋ ህይወት ወደ ማታና ማቀዝቀዣ ወደ ተገጠመላቸው ዘመናዊ የገበያ አዳራሾች ያደላል። በክረምት ወቅት ደግሞ በተቃራኒው ቀዝቃዛና አስደሳች አየር ወደ ሀገሪቱ ይነፍሳል። የኩዌት ማህበራዊ ህይወትና ባህል ደግሞ በእስልምና እምነትና በጥንታዊ የአረብ ወግ ላይ በጥብቅ የተመሰረተ ነው። የሀገሬው ተወላጆች ለእንግዳ ተቀባይነትና ለቤተሰብ ትስስር ትልቅ ክብር ይሰጣሉ። የዚህ ባህል ዋነኛ መገለጫ ደግሞ ዲዋንያ የሚባለው ልዩ የስብሰባ ስርዓት ነው። ይህ ወንዶች በየቀኑ ወይም በየሳምንቱ ተሰባስበው ስለ ፖለቲካ፣ ስለ ንግድና ስለ ማህበራዊ ጉዳዮች የሚወያዩበት፣ ወዳጅነትን የሚያጠነክሩበት ባህላቸው ነው። በአለባበስ ረገድም ወንዶቹ ዲሽ ዳሻ የሚባለውን ነጭ ረዥም ቀሚስና ጉትራ የተሰኘውን የራስ ጥምጥም የሚያዘወትሩ ሲሆን አብዛኞቹ ሴቶች ደግሞ ባህላዊውን ጥቁር አባያ ይለብሳሉ። በኩዌት ሲቲ ምንም እንኳን በዘመናዊ ሰማይ ጠቀስ ህንፃዎችና በቅንጦት መኖሪያዎች የተሞላች ብትሆንም እንደ ሱቅ አልሙባረኪያ ያሉ ጥንታዊ ገበያዎች አሁንም የህዝቡ የባህልና የንግድ ማዕከል ሆነው ያገለግላሉ። ታዲያ ኩዌት ሲቲን ተወዳጅ የሚያደርጋት የባህር ዳርቻዎቿና ዘመናዊ ከተማዋ ብቻ አይደለችም፣ የምግብ ባህሏ ጭምር ነው። የአረብ፣ የፋርስ፣ የህንድና የሜዲትራኒያን ቅመማ ቅመሞች የተዋሃዱበት እጅግ የበለጸገ ጣዕም የሚገኝባቸው ምግቦችን በቀላሉ ማግኘት ይቻላል። ማችቡስ የተባለውና በባስማቲ ሩዝ፣ በበግ፣ በዶሮ ወይም በአሳ ተዘጋጅቶ በልዩ ቅመሞች የሚቀርበው ምግብ የሀገሪቱ ብሔራዊ ኩራት ነው። እንደዚሁም ሙሉ በግ በሩዝ ተሞልቶ የሚጋገረው ኩዚ ለየት ያሉ ትላልቅ የግብዣ ስርዓቶችንም ያደምቃል። ከነዚህ ምግቦች ጎን ለጎን በካርዳሞንና በሳፍሮን ተፈልቶ ከጣፋጭ ቴምር ጋር የሚቀርበው ባህላዊው የአረብኛ ቡና ወይም ጋህዋ ለእንግዳ የሚሰጠው የላቀ አክብሮትና ፍቅር መገለጫ ነው። ይህንን ሁሉ የቅንጦትና የባህል ህይወት የሚደግፈው ደግሞ የዓለማችን ውድ ገንዘብ የሆነው የኩዌት ዲናር ነው። አንድ ኩዌት ዲናር 515 ብር ገደማ ይመነዘራል። ሀገሪቱ ካላት ሰፊ የነዳጅ ክምችትና ጠንካራ የኢኮኖሚ መሰረት የተነሳ አንድ የኩዌት ዲናር ከበርካታ የአሜሪካ ዶላር እኩል የመግዛት አቅም አለው። ይህ የገንዘብ ጥንካሬ ነው እንግዲህ በየዓመቱ በሺዎች የሚቆጠሩ የውጭ ዜጎችንና በርካታ ኢትዮጵያውያንን ወደ ስደትና ወደ ስራ የሚስብ አንድ ጉዳይ የሆነው። በኩዌት የሚኖሩ በ10 ሺዎች የሚቆጠሩ ኢትዮጵያውያን ህይወት ግን እንደተሰማሩበት የስራ ዘርፍና እንደ እድላቸው የተለያየ መልክ አለው። አብዛኞቹ ወገኖቻችን በተለይም ሴቶች በቤት ውስጥ ሰራተኝነት የተሰማሩ ናቸው። በኩዌት ደግሞ የሚከፈለው የደሞዝ መጠን እንደ ስራው አይነት ይለያያል። ነገር ግን የቤት ሰራተኞች በአብዛኛው ከ90 እስከ 150 የኩዌት ዲናር ያገኛሉ። የሱቅና የሆቴል ሰራተኞች ከ150 እስከ 300 ዲናር፣ የቢሮ ሰራተኞች ከ300 እስከ 700 ዲናር፣ ከፍተኛ ሙያተኞች ደግሞ ከ700 እስከ 2000 ዲናርና ከዚያም በላይ
ያገኛሉ። በተለይ ብዙ ኢትዮጵያውያን በተሰማሩበት በቤት ውስጥ የስራ መስክ የራሱ የሆኑ መልካም አጋጣሚዎችና ከባድ ፈተናዎችን ይዞ ይመጣል። ደግና ሩሩ አሰሪ የገጠማቸው ወገኖች መኖሪያና ምግባቸውን በአሰሪው ስለሚሸፈን ያገኙትን የኩዌት ዲናር ደሞዝ ሙሉ በሙሉ ወደ ሀገር ቤት በመላክ የራሳቸውና የቤተሰቦቻቸውን ሕይወት ሙሉ በሙሉ መለወጥ ይችላሉ። በአንጻሩ ግን የስራ ሰዓት አለመወሰን፣ የእረፍት ቀን ማጣት፣ የቋንቋ ችግርና ካፋላ በሚባለው የቪዛ ሕግ ምክንያት በአንዳንድ አሰሪዎች የሚደርስ የስነ ልቦናና የአካል በደል የብዙዎችን ስደት መራራና ፈታኝ አድርገዋል። ከቤት ውስጥ ሰራተኞች በተጨማሪ በርካታ ኢትዮጵያውያን በሆቴሎች፣ በሬስቶራንቶች፣ በሱፐርማርኬቶች፣ በሹፌርነትና በውበት ሳሎኖች ውስጥ በኩባንያ ቪዛ ይሰራሉ። እነዚህ ወገኖች የራሳቸውን ቤት ተከራይተው በነፃነት ወጥተው የመግባትና ሰፊ ማህበራዊ ህይወት የመመስረት እድል አላቸው። በኩዌት የሚኖሩ ኢትዮጵያውያን በስራ ከመጠመዳቸው ጎን ለጎን ጠንካራ የማህበራዊ ትስስርና የመረዳዳት ባህል አላቸው። ቅዳሜና እሁድ እንደዚሁም በተለያዩ ሃይማኖታዊ በዓላት ወቅት በኦርቶዶክስ በፕሮቴስታንትና በእስልምና እምነት ተቋማት ውስጥ ይገናኛሉ። በእነዚህ ስብሰባዎች ላይ የአገር ቤት ምግብና ቡና እየቀረበ ትዝታ የሚታደስበት፣ ችግር ላይ የወደቁ ወገኖች የሚደገፉበትና የዕቁብ ባህል የሚንጸባረቅበት በመሆኑ ስደቱ የፈጠረውን የናፍቆትና የብቸኝነት ስሜት በከፊሉም ቢሆን ያቃልለዋል። በአጠቃላይ ሲታይ ኩዌት ጠንካራ ገንዘብና ሰፊ የስራ ዕድል የምታቀርብ ሀገር ብትሆንም በዚያ ግን ስኬታማ ለመሆን ህጋዊ መስመርን መከተል፣ የሀገሪቱን ባህልና ህግ ማክበር እንደዚሁም ቋንቋውንና የአኗኗር ዘይቤውን አስቀድሞ መለማመድ እጅግ ወሳኝ ነው።